ሚኪያስ እባላለሁ። በ17 ዓመቴ በየቀኑ ትላንት ከነበርኩበት ማንነት አንድ እርምጃ የተሻልኩ ለመሆን እየሰራሁ እገኛለሁ። I wanna show you ከነዚህ ቀናት ውስጥ አንዱ ምን እንደሚመስል። በመጀመሪያ የማደርገው ነገር ስልኬን ከመነካካቴና ጫጫታ ከመጀመሩ በፊት እጸልያለሁ። ዘን ጆርናል አረጋለሁ። ይሄን ማድረግ በትክክል አስፈላጊ በሆኑት ነገሮች ላይ ትኩረት እንዳደርግ ያግዘኛል። ይህን ልማድ ለማዳበር እየሞከርኩ ነው። ምክንያቱም የቀኑን ውሎ እኔ ካልመራሁት ቀኑ እኔ መምራት ይጀምራል። ከዚያ በኋላ ዓለም ከመንቃቷ በፊት ለአንድ ሰዓት ያህል አጠናለሁ። ቢኮዝ ለፋይናል 3 ቀን ብቻ ስለቀረኝ በደንብ ማጥናት አለብኝ። ዘን ወደ ትምህርት ቤት እሄዳለሁ። የ11ኛ ክፍል ተማሪ ነኝ። ይህ ማለት ደግሞ የሚቀጥለውን ዓመት የወደፊት ህይወቴን የሚወስነውን ፈተና እፈተናለሁ ማለት ነው። ብዙ መስራት ይጠበቅብኛል። አሁን ወደ ቤት እየተመለስን ነው። ርቀቱም 3.5 ኪሎ ሜትር ያህል ነው። ይህን የእግር ጉዞ እንደ ኦፖርቹኒቲ ነው የምጠቀመው to hit 10K steps። ነገር ግን ቤት ስደርስ በጣም ይደክመኛል። just I'm exhausted። ምሳዬን በላና ጥቂት ጊዜ በNSDR አሳልፋለሁ። የቀረውን ቀኔን ሳላባክን አገግሜ ለመነሳት ካገኘኋቸው ቀላል መንገዶች አንዱ ሆኖልኛል። 3 ቀናት for final exam 3 ቀናት ብቻ ቀሩ። ለዛም ነው ሰሞኑን 10 ሰዓት እየተነሳሁ ያለሁት። outside of school እንደ ክሊፕ ኦፕሬተር እየሰራሁ ነው። አብዛኛው ሰው ክሊፕ ማድረግ ማለት ቪዲዮዎችን መቆራረጥ ብቻ ይመስለዋል። ነገር ግን ከጀርባው ከዚያ በላይ ብዙ ነገር አለ። በትክክል የማደርገውን ላሳያችሁ። I clip content myself። በየቀኑ ባጫጭር ቪዲዮዎች ፎርማት ላይ ሪሰርች አደርጋለሁ እና ሮ ፉቴጆችን ትርጉም ወዳላቸው ኮንተንት እቀይራቸዋለሁ። ለሚቀጥለው 3 ወራት በዚህ ነገር ላይ በጥልቀት እገባበታለሁ። not a surface level, deep። እነዚህን ሲጨርስ ጊሩን እቀይርና እኔ መገንባት የምፈልጋቸውን ነገሮች ቀድመው ከገነቡ ሰዎች ለመማር እሄዳለሁ። ይሄ Y ኮምቢኔተር ይባላል። ሪሰንትሊ በYC ስለ ስታርታፕ እየተማርኩ ነው። ነገውኑ ቀጣዩን የቢሊየን ዶላር ካምፓኒ ስለመሰረት ሳይሆን ትላልቅ አይዲያዎች ከመሰረታቸው እንዴት ቢውልድ እንደሚደረጉ ማወቅ ስለምፈልግ ነው። እናም ማታ ሲሆን በጣም ይደክመኛል። ነገር ግን ይህ የቀኑ ክፍል እኔ በጣም የምጠብቀውና የምጠነቀቅለት ክፍል ነው። በእንግሊዘኛ ቋንቋ ላይ እሰራለሁ፣ ፖድካስት አዳምጣለሁ፣ ዘን አነባለሁ። አሁን ላይ በቪክተር ፍራንክሊን የተጻፈውን ማን ሰርች ፎር ሚኒንግ የሰው ልጅ ትርጉም ፍለጋ የተባለው መጽሐፍ እያነበብኩ ነው። ይህ መጽሐፍ የሰው ልጅ እርስ በራስ ካደረጋቸው እጅግ አስከፊ ነገሮች ተርፎ and still walked away asking one question። የህይወት ትርጉም ምንድን ነው? Why did you come to this world? ስለዚህ ይህን ቪዲዮ ከመዝጋታችሁ በፊት አንድ ነገር ልጠይቃችሁ ፈልጋለሁ። መልሳችሁ ምንም ይሁን ምን ነገ ወደዚያ አንድ እርምጃ ተራመዱ። እኔ ያደረኩት ያለሁት ያንን ነው። That's all any of us can do።